ኢኩሊብረም ወይም ኢኳልብረም እኩል ብረም እኩል የሆኑ ኦፖዚት ፎርሶች። አንተ በእናትህ እስካሁን አልመጣላችሁ እንዴ? አንተ ስንት ነው የሚመጣው ንገረኝ እዚህ ጋር እንዴ? አልተመረኩም፣ ዲግሪ የለኝም። እስከ 12 ነው የተማርኩት። ዩኒቨርሲቲ ስባረር ነው የጨረስኩት። አስተማሪ ልሆን ነው አልኩኝ። ልቀጠር ነው መተል ታስተምር ትችላለህ ሲሉኝ ኮራ አልኩኝ። ነገ ነው የምመጣው ዛሬ አይመቸኝም አልኩኝ። አንተ ጋሪ ላይ ነህ? ጋሪ ላይ ነኝ። ወረድን ከጋሪ ስትሪንጋርትን አድርሰን ተመለስን። ከባለቤቴ ጋር ጨፈርን እዛች ደሳሳ ጎጆ ቤት ውስጥ በደስታ ዘለለን። ለምን ስትመለሱ? ደስ ብሎን ነው። ምክንያቱም ደሞዝተኛ ያለውና ቋሚ ደሞዝ አለኝ ማለት ሴፍ ነው ሁሉ ነገር። የቤት ኪራይ መንከፍል አናታም። የቤት ኪራይ አከራዩ የ2 ወር 3 ወር ይተውልናል እያዘነ መጥቶ ፊታችንን አይቶ አዝኖ ወይ የሆነ ስትሪንጋርትን ሰጠዋልን ይዞ ይሄዳል። ሽጥና ይሰራ በቃ ይሄንን እንካ ምናምን እያልነው በነጋታው ጠዋት ልብሴን ለብሼ ሸሚዜን ጠቅጥቄ ከቻይና የተባረርኩበት ሰርተፍኬት ነው ያለኝ። እሱን ይዤ ያው ግቢ ስገባ JW የሚባል የቪዛ ወረቀት አለ። እሷ ወረቀት አለችኝ። ፔትሮሊየም ኢንጂነሪንግ እንዳጠናው አዲስ አበባ ዩኒቨርሲቲ ኮስት ሼሪንግ ምናምን የሞላውበት ወረቀት አለኝ። ሌላ ምንም ሰርተፍኬት የለኝም። ማንም ሰው ሰርተፍኬት ሰጥቶኝ አያውቅም። ጀምር ከነበርንበት ከገጠራሙ አካባቢ ወጥቼ ስፓልቱ ዳር ስደርስ ማስታወቂያ ተለጥፈዋየሁ ስልክ ጀት ላይና ቤተልሔም ትምህርት ቤት የፊዚክስ መምህር እንፈልጋለን በዲግሪ የተመረቀ 2 ዓመት ስራ ልምድ ያለው ይላል። ከዚህ በፊት እነሱ ለጥፈዋል ለካ እየፈለጉ ነው ሳይ ዲግሪ 2 ዓመት ስራ ልምድ እኔ የለኝም። 2 ዓመት ስራ ልምድ የለኝም፣ በፊዚክስም ዲግሪ የለኝም። ልመለስ አልኩና አይ ብዬ ሄድኩኝ። ግን ባላየሁት ብዬ እንትን አልኩኝ። ኮንፊደንስ መታው። የሆነ ነገር ኮምፔር እያደረገ ነው ከኔ ጋር። እኔ በእጅ ያለችው ትንሽ በትርናት ባህር ነው እየጠበቀኝ ያለው ማለት ነው። አሁንም ትንሽ ስፓልቱን ተሻገሬ እንዲሄድኩኝ አሁንም ያንን ማስታወቂያ 2ኛ ጊዜ አነበብኩት። መገጣጠም ደግሞ አይ አልኩኝ በቃ አይ ተስፋ ያለኝ አይመስለኝም። ልክ ግቢው በር ላይ ማስታወቂያ ቦርድ ላይ ተለጥፏል። ድጋሚ ትቼው ገባሁ። ዳይሬክተሩ አገኘኝ። እሺ እንዴት ነህ? ሰላም ነው። ሰላም ነው። አንተ ነህ መምህር ዳንኤል? አሁን ነኝ። እስኪ ወረቀትን ስጠኝ የተመረከበትን ሲሉ አይ እኔ እኮ አልተመረኩም ብዬ ገና እንዲህ ስል በልበልበልበል ተወው በቃ ካልተመረከ ደሞዝ ሲሰጥ ተቆራርጦ 3000 ምናምን ብር ይደርሰኝ። አላመንኩም። እንዴ እኔ እኮ 5000 ብር ነው ብዬ ነው እኮ አምኜ ወጣሁት ከዛ ከገጠር። ከዛ ድጋሚ አልኩኝ ከፋኝ። ግን ማስተማሩን በጣም ወድጄው ስለነበረ ልጆቹ ሚኒስትሪ ተፈተነው ሁሉም ሃይስት ማርክ አመጡ በፊዚክስ። 100 ያመጡ ልጆች እንደሆነም 0 ቁጥር የላቸውም። ሚኒስትሪ ፈተና ነው ነገር እና ዊዚን 30 ሚኒት ነው የጨረሱት። በ30 ደቂቃ ነው የጨረሱት። እስካሁን ድረስ ዳይሬክተሩ ያነሱታል እስከዛሬ እንዳው አንተ ያስተማርካቸው ልጆች ይላሉ። 1 ወር ነው ያስተማርኳቸው እነዛ ልጆችና ትምህርት ቤቱ ጠራኝ፣ አመሰገነኝ። ቀጠልኩኝ። 8 ነበር ማስተምረው፣ አሁን 9ኛ ክፍል ማስተምራለሁ። ቀጠልኩኝ እያለ 9 አስተማርኩኝ። ከዛ ደግሞ አይ ብላ 11ኛ ክፍል ማስተምራለሁ። 9ኛና 11ኛ ክፍል ይዤ ማስተማር ጀመርኩኝ።